የቡዳ መንፈስ ያለባችሁ ሰዎች አስመሳይነት ባህሪ ካለባችሁ ጸባይ ካለባችሁ ውሸታምነት ድራማ የመስራት ሰዎችን የማታለል ድርቅ ማለት ለምን አልሸነፍ ባይነት ለምን ተመከርኩ ባይነት ለምን እንደዚህ ይለኛል ብሎ ቂመኛና ልከኛ መሆን ካለባችሁ ቶሎ ንስሐ ግቡና ይሄ መንፈስ ለማባረር ሞክሩ። ጸበል ስትሄዱ ጮኻችሁ ማታውቁ ግን ደግሞ ጸበል ቦታ የምትመላለሱ ካላችሁ እቤት እየቀረ ነው የሚሆነው መንፈሱ እቤት ይቀራል እና ከቤት ጀምሮ እየሰገዳችሁ እየጸለያችሁ ወደ ጸበል ቦታ መሄድ አለባችሁ። ሌላው ሳልናገር ማላልፈው በዚህ አይነት መንፈስ እየተጠቃችሁ ያላችሁ ቤተሰቦች በጣም ብዙ ህዝቦች አላችሁ። የቡዳ መንፈስ ሰይጣን ነው፣ አጋንንት ነው። ሰው በባህሪው አይኑ ቆሻሻ ቡዳ ወይም ደግሞ አይኑ መጥፎ ሆኖ አልተፈጠረም። እግዚአብሔር ሰውን የሚገል አይን አይፈጥርም። ሰውን የሚያድን አይን ሊፈጥር ይችላል፣ የሚገድል ግን አይፈጥርም። ቅዱሳን ይመልከቱን፣ መላእክት ይመልከቱን፣ ድንግል ማርያም ትየን፣ እንድናለን፣ እንፈወሳለን፣ ከላያችን ላይ መንፈስ ብን ብሎ ይጠፋል። የሚገድል አይን ግን እግዚአብሔር አልፈጠረም። የእግዚአብሔር አይኖች በቁጣ ከመጡ ግን ራሱ እግዚአብሔር በቃልና በአንደበት ላይ ሆኖ ይሁንብህ ካለ ይሁንብህ ነው። ስለዚህ እባካችሁን እኛ የእንደዚህ ዘር ነን ብላችሁ ወስናችሁ ያላችሁ ህዝቦች ወይም ቤተሰቦች ከዚህ ሐሳብ ውጡ። እናንተ የአዳም ዘር ናችሁ። እናንተ የሔዋን ዘር ናችሁ። የክርስቶስ በዓመተ ምሕረት ደግሞ የክርስቶስ የቅዱስ ቁርባኑ የቤተክርስቲያን ዘርና አባል ናችሁ። በቃ ሌላ የማንም ዘር አይደላችሁም። አጋንንት አይደላችሁም፣ ሰው ናችሁ። በግድ ራሳችሁን የማይሆን ነገር ውስጥ አትወትፉት። ሸክላም ብትሰሩ ብረትን ብትቀጠቅጡ ምንም አይነት ሙያ ቢኖራችሁ የተከበረ ሙያ ነው። እናንተ በሰራችሁት ነው የምንተዳደረው። እናንተ በኢትዮጵያ ውስጥ 25% የገቢ ምንጭ ናችሁ። በምትሰሩት ሙያ እጅግ ሲበዛ በጣም የሚከበር ሙያ ነው ያላችሁ። ግን እላያችሁ ላይ ካለው መንፈስ አንፃር ምን ያደርጋል? መንፈሱ ሸክላ እየሰራችሁ ከሆነ ከምትበሉት ከምትሰሩት ሸክላ ላይ አፈር አንስታችሁ እንድትበሉ አይምሯችሁን ይነሳችኋል፣ አይምሯችሁን ይከለክላል። አይምሯችሁ ውስጥ ያለውን ኃይል ደግሞ ታስተናግዱታላችሁ። ለምን? አፈሩ የሚበላ ነው። ልክ እንደምታዩት በቪዲዮ ላይ ይሄ አፈር የሚበላ ነው፣ ይሄ ነገር የሚጠጣ ነው፣ ይሄ ቆሻሻ አይደለም፣ እኛ ቤተሰቦች እንደዚህ የምንበላው ብላችሁ ትቀጥላላችሁ። በቡዳ የተበላች እናት ልጅ ስታረግዝ የሚያምራት ቀይ አፈር መብላት ነው። በቡዳ የተበላች አንዲት ሴት ቀይ አፈር አማረኝ ብላ አንስታ የምትበላ ከሆነ አፈር ምግብ እንዳልሆነ ታውቃለች። አፈር ሰዎች ቤት የሚሰሩበትና መሬት የሚደለድሉበት እንደሆነ ብቻ ነው የምታውቀው። ግን ስትበላው ስሜቷ ደስ እያላት የምትበላው ከሆነ ተበልታለች ማለት ነው። እሷ ራሷ አፈሩን እየበላች ያለችው ልጅ ተበልታለች፣ ወይም ያለ ሰው ተበልቷል። በመንፈሱ ስለተበላ ነው ለዚህ ነገር የበቃው። ባጭሩ ቋንቋ ስነግራችሁ እየተበላላን ያለ ነው። ያደግነውም እየተበላላን ነው። አንዱ አንዱን እየበላው ነው። ኮስሞቲክስም፣ ዝነጣውም፣ ፋሽኑም ማንኛውም አይነት አለባበስ የሚዛመተው በቡዳ መንፈስ እየተበላላን ነው። ባህሪም እንበላላለን፣ ጸባይ እንበላላለን፣ ገንዘብ እንበላላለን፣ ብዙ ነገር እንኮራረጃለን። ክፋትንም ደግንም ነገር እንኮራረጃለን። የሚጠቅም የሚሆን የሚጎዳ እንኮራረጃለን። በተለይ ግን 90% የሚጎዳውን ነገር መንፈስ ከሰዎች ጋር ያጣምራል ማለት ነው። ስለዚህ እናንተ የአዳም ዘር ናችሁ። ነፃ ለመውጣት ሞክሩ። ነፃ የምትወጡት ደግሞ በመጾም በመጸለይ በመስገድና የቡዳ መንፈስ አለብኝ ልጠመቅ ብሎ ለማስወገድ በመትጋት ነው። የለብኝም አይባልም። እንኳን እኛ ቅዱሳን እንኳን የለብኝም አላሉ። ስለዚህ ብትችሉ እናቴ እንደዚህ ነበረች፣ አባቴ እንደዚህ ነበረ ብላችሁ አስባችሁ ብቻ ፖዝ መሆን የለባችሁ ወይም መቅረት የለባችሁ። ወይም ደግሞ ዝም ብላችሁ ባላችሁበት አትቆሙ። ያ ያስባችሁትን ሐሳብ አሳድጉት። በምን ታዲያ ምን ላድርግ እንደዚህ ነን በቤተሰባችን ምን ላድርግ ሲባል ወደሚሻለው ማድላት ነው። የሚሻለው ምንድነው? መዳን። በዛው መንጎድ አይደለም። ወይ ቢዝነስ ነው ብሎ በዛው ወደ ውጭ ለመሄድ ምናምን የሆነ ጊዜ ንስሐ ገባበታለሁ እንደዚህ ያደርጋል አይደለም። ቶሎ ብሎ ራስን ከመናፍስት ማጽዳት፣ ነፍስና ስጋ ማስታረቅ፣ ነፍስን ደግሞ ከመንፈሳዊ ማንነት ጋር ማስማማት ወሳኝ ነው ማለት ነው። አይናችን ላይ ሊኖር የሚገባው ይሄ የምታዩት በቃ የሚታዩት ተፈጥሮ ብቻ ነው። መንፈስ ሊያርፍበት አይገባም። ሲሆን የእግዚአብሔር መንፈስ እንዲያርፍብን፣ የመላእክት ኃይል እንዲያርፍብን እንጂ የርኩስ መንፈስ እንዲያርፍብን መፍቀድ የለብንም።
ኩል አትጨምሩበት። ኩል ማለት የበለጠ መንፈሱን ዙፋን መስጠት ማለት ነው። አንድ ሰው መሬት ይቀመጥ ከነበረ ወንበር ላይ ተቀመጥ ሲባል ክብር እንደተሰጠ ሁሉ አጋንንት የተዋረደ ሆኖ ሳለ ኩል ስትቀቡ የበለጠ ዙፋን ላይ ያስቀመጣችሁት ማለት ነው። በደንብ አነገሳችሁት፣ እንዲያውም ምልክት ሰጣችሁት ማለት ነው። ኩል የተቀባችን ሴት አንዲት ሴት ስትመለከታት አንድ ነን ማለት ነው ብሎ ይናበባሉ መናፍስቶቹ፣ ይበላላሉ ማለት ነው። ለዝሙትም ከሆነ ለማንኛውም ነገር ከሆነ ለዛ ነገር ይወድቁለታል፣ ይሸነፉለታል ማለት ነው። እና የቡዳ መንፈስ እንዴት አይነት አደገኛና አሰልቺ አስመሳይ ታካች መንፈሳዊ ህይወት ላይ በጣም አስመሳይ የውሸት መንፈሳዊ ለመምሰል የሚሞክር ነው። በልብስና በታይታ ብቻ የሚኖርበት በቃ ዝም ብሎ በልብስ ብቻ ምን እንደሆነ እንኳን ሃይማኖቱን ሳያውቅ እንዲሁ በመመላለስ ብቻ እድሜያችን እንድንፈጅ ይፈልጋል። እና አቃቂር ማውጣት በተለይ ሰው ሲያስተምርም በቤተ ክርስቲያን መምህራን ሲያስተምሩም ቅዳሴ ላይም ሁሉ ነገር ወጪ ወራዱን በማየት አቃቂር ማውጣት፣ ያዩትን ነገር ጸጉር ስንጠቃ ወይም ደግሞ የሆነ ነገር ይሄ እኮ ለዚህ ፈልጎ እንዲህ አርጎት ወይ እንደዚህ ያለ ሐሳብ ይሰጣል። ለምን የምታዩት ነገር ላይ ሐሳብ ሲሰጥ አይምሯችሁን ከቅዳሴው ከትምህርቱ እየሰረቀ ነው ማለት ነው። ገበሬው ዘርን ዘራ ይሆናል። አንዲት ሴት ዳሊዋ ሞንደል ያለች ስትሄድ አረ ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዲመቼ እንገናኝ ታዲያ ምናምን ይባባልና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች። ግን ተበላች በቡዳ። ለምን እንድትበላ ሆና ነው አለባበሷ ያዘው ያለፈችው። ከዛ በኋላስ በሚቀጥለው ቀን ሲጠይቃት እሺ ትለዋለች። ለምን የዝሙት መንፈስ ከሱ ወደ እሷ ሄዷል። ቡዳ ሆኖ አለፈ። በላት መጀመሪያ አያት። ከዛ በኋላ ፈቃዱን እንድትፈጽምለት ሲጠይቃት እሺ አለችው። ዓለማዊ ከሆነች ማትሰግድ ማትጾም ማትጸልይ ከሆነ የዚህ ጎረምሳ የዝሙት መንፈስ የቡዳ መንፈስ አስተናጋጅ ትሆናለች ማለት ነው። እና የቡዳ መንፈስ ብዙ ነው። እንደው ይሄን ስለ አሁን አነሳነው ድረስ በዚህ እንስቀው አንድ ነገር ብቻ ምን አለባት አንድ ጥያቄ ልጠይቅ። ይሄን የቡዳ መንፈስ የተበላ ሰው ሌላ መብላት ይችላል? ከዛ ውጪ ደግሞ በመዋረስ ነው የሚገኘው ወይስ የተያዘ ሰው ይበላዋል? ሶስት አይነት ነገር አለው ቡዳ ወደ ሰው ቢተላለፍ። አንደኛ ከማህፀን ከእናት ወደ ልጅ ይተላለፋል። ከእናት ወደ ልጅ የሚተላለፈው እናትየዋ ራሷ በልጅነቷ በቡዳ ተበልታ ከነበረ በፀጉሯ ሊገባ ይችላል፣ በጥርሷ በሳቋ በሆነ ነገር ገብቷል። ስትወልድ ያ ቡዳ መንፈስ አብሮ ይወጣል። ያ ማለት እንደ ህፃኑ ሆኖ አይደለም፣ ሲወለድ ነበረ ማለት ነው። ብዙ ጊዜ ዛር መንፈስ ሲባል አብሮ ተወለደ ሲባል እንደ ህፃን ጡት ጠብቶ የሚያድግ ህፃን ሰይጣን ይመስላቸዋል ሰዎች። ግን አይደለም። ዛር መንፈስ አብሮ ተወለደ ሲባል ልጁ ሲወለድ ወይም ልጅቷ ስትወለድ ማህፀኗ አጠገብ ቁጭ ብሎ ነበረ። ደሟንም እንደ ግብር አድርጎ ይወስዳል። እንዲያውም ወደ ገጠሩ ክልል ሰሜን አካባቢ ላይ ልጅ ልክ ሲወለድ በአዳም ልኮ የሚያመልኩ ከሆነ ራሄሎ የምትባል ዶሮ አለች። ትመጣና እዛው ህፃኑ እየወጣ ይታረድለታል። ራሄሎ ትባላለች። የደም መንፈስ ናት። ከእናትየዋ ደም ጋር አብሮ የዛች መንፈስ ይቀላቀላል። ልጁ ሲያድግ በዚህቹ መንፈስ ልክ ያድጋል። ሴት መጠጋት ይከብደዋል። ወንድ ከሆነ ሴት መጠጋት ይከብደዋል። በጣም ብዙ አይነት ተጽዕኖ ይፈጥርበት። ግለ ወሲብ ይፈጽማል። ግብረ ሰዶም ሊሆን ይችላል። ሴት ከሆነች ሌዝቢያን ልትሆን ትችላለች። ለምን አጋብተው ነው ሲወለድ ተጋብቶ ነው የተወለደው። የኔ ናት እቺ ልጅ ወይም ይሄ ልጅ የኔ ነው አግብቼዋለሁ ትላለች። ስለዚህ ሲያድግ አብራ ነው የምታድገው። ብቻውን ጨለማ ክፍል ውስጥ ቁጭ ብሎ እንዲኖር ታደርጋለች። ማለት ማንም በሌለበት ጭር ያለ ሰዓት ላይ በጣም እየተንቀሸቀሸ ካስቸገራት ሴት ጋር እየሄደ ካስቸገራት ወንጀል ሰርቶ እስር ቤት እንዲገባ ነው የምታደርገው። እዛ ብቻውን ነው የሚኖረው። ሴት የለማ እዛ በቃ በግላጭ አገኘችው። ለሊት ትገናኘዋለች፣ ዘሩን ታስፈስሰዋለች። ቀን ባያት ሴት ተመስላ ትመጣለች። ሚስት ናት እሷ ውስጥ ስላለች ማንም ሴት ስትጠጋው ይርበተበታል። ላበራብ ይሆናል። እጁን ፍቅር ነው የሚመስለው ለሱ። በቃ እሷ ጋር ስትጠጋ እኮ ተርበተበት ይላል። ግን አይደለም። እህቱ ነች። ምን ችግር እወድሻለሁ ቢላት ምን አለበት? በጣም ስለሚወዳት በጣም ስለሚያከብራት የበለጠ ፍቅሩ ሊገልጽ ይችላል እንጂ ሊፈራ አይገባም አይደል? ስለዚህ ሴት ጋር ሲጠጋ የሚንቀጠቀጥ የሚፈራ ፍቅሩን መግለጽ የሚፈራ ሰው ወይ የሱ አይነ ጥላ ወይ የሱ አይነ ጥላ መሀል ገብቷል። ግልጽ ነው አይደል? እና ሄዱ ሴት ላይም ሲሆን ደግሞ እንደዚህ ነው። ጭራሽ ፔሬዳቸውን በወር 3-4 ሊያዛባው ይችላል። ወንድ ሲጠጋት መልክ አላት፣ ጸባይ የላትም። ታገባለች፣ ችግር አለ፣ ትነጫነጫለች። ከስራ ሲመጣ በጥሩ መንፈስ አትቀበለውም፣ ይጠላዋል። እሷ ውስጥ ያለው መንፈስ ባሏን ይጠላዋል። የኔ ሚስት ወሰደብኝ ብሎ ነው የሚያስበው። እና ይሄ አንዱ ከማህፀን ጀምሮ የሚወጣ የቡዳ መንፈስ ነው።
ከተወለድክ በኋላ ደግሞ እናት ጸጉሩን እየዳበሰች ጡት እያጠባች አይኑን ስታየው ያው በዛው ወይ ጆሮ ሊደነቁር ይችላል። አካል ጉዳተኛ ዲፎርም የሆነ ቅርጽ ያለው ጎባጣ ዕውር ሆኖ ሊወለድ ይችላል። ከተወለደም በኋላ ደግሞ ልክ እናት እንደዛው ልጇን ልትበላው ትችላለች። ባይ ዘ ዌይ እናቶች ጋር ብትጠይቅ ልጃችሁን አተኩራችሁ አትመልከቱ ስታጠቡ፣ ሌላ ነገር ተመልከቱ ነው የሚባለው። ዛፉን እያየች አንድ ሴት አይኗ ምን ያህል ኃይል አለው ብሎ ነው የሚያስቡት። ዛፉን እያየች አደረቀችው። ልጇን እያጠባች ዛፉን እያየሽ አጥቢ ተብላ በር ላይ ቁጭ ብላ የምታጠባው ይሄ ዛፍ የደረቀው እኮ በእኔ አይን ነው ትላለች። እንግዲህ የሰው አይን ነው ለማለት ፈልገው ነው። ግን ሰይጣን ሞኝ ነው ልጁን ከማየት ብሎ ዛፍ የሚያደርቀው እንደዛ እንዲያስቡ ስለፈለገ ነው እንጂ ሰይጣን ይሄን ያክል ጅል አይደለም። አምላክ ክርስቶስን እኮ ይሄን ድንጋይ ዳቦ አድርግ ብሎ የፈተነ፣ ይሄን የዓለም ወርቅ በሙሉ የኔ ነው እስቲ ስገድልኝ ብሎ የፈተነ፣ እስቲ ከዚህ ፎቅ ላይ ራስን ጣል ብሎ መላእክቶች እስቲ እንደሚያግዙህ ልይ ብሎ የፈተነ ክርስቶስን የፈተነ ሰይጣን እዚህ ጋር መጥቶ አይ ልጇን ስላላለየችው አልበላውም ዛፉን ልብላው ብሎ ይበላል። ስንት ትውልድ ያበላሸ መንፈስ እንደዚህ ሞኝ ነው ብለህ ታስባለህ? የለም። ሌላው የቡዳ መንፈስ በተዋርሶ ይገባል። ፎቅ፣ ቤት፣ ሆቴል ምናምን በጣም ብዙ ቦታ ላይ መስራት የሚፈልጉ ሰዎች ብዙ ጊዜ ከመናፍስት ጋር ይዋረሳሉ። ወደ ገበያ ገጠር ክልል አካባቢ ላይ አሁን ወፍጮ ቤት መትከል በጣም በቃ እንደ ሀብት ነው የሚታየው። ትምህርት ቤት መክፈት ወይም ገበያ ንግድ ቦታ መክፈት ማለት በጣም ታዋቂ ነው እና ከዛ አንፃር ምን ያደርጓቸዋል? ደብተራው ያዘዋል። ሂድና ገበያ ላይ ራቁትህን ህዝብ መካከል ተንከባለል፣ እንደ አህያ ተንከባለልና ሮጥ አምልጥ ይባላል። ህዝብ ፊት እንደዛ ካደረገ በኋላ መጥቶ ጅብ ቆዳ ላይ ይንከባለላል፣ ሀብታም ይሆናል። ለምን? አዋርዶ ነው ሀብታም የሚያደርገው። የጅብ ቆዳ ላይ ያንከባልላቸዋል። ሌላው የጅብ ቅንድብ፣ ጅብ ሞተ ሲባል ቅንድቡ ይፈልጋል፣ አንጀቱ፣ ጆሮ ብሉ ተፈልጎ ምናምን። የኢትዮጵያ ህዝብ እኔ አንዳንዴ ማተብ ያሰረው ኦርቶዶክስ ነው ይሄን የሚያደርገው ትላለህ። የሆነ ቦታ ጅብ ሞተ ከተባለ መድኃኒት እኮ ነው ቶሎ በሉ ሄዱ ይባላል። መድኃኒት የሆነውን ክርስቶስን መስቀል ማተብ ባንገቱ ላይ አስሮ የጅብ ቆዳና የጅብ ቅንድብ የጅብ ምላስ ጥርሱ መድኃኒት ነው ተብሎ ሲሻሙ፣ ታዲያ ጅቡ ነው ጅብ የሆነው ወይ ሰው ነው ጅብ የሆነው? ተሰብስበው እኮ ተቀራመቱት ማለት ነው። እና እኔ መንደር ላይ ይቻለው አዲስ አበባ ጥግ ላይ አባዶ የካባዶ ኖር በነበርኩበት ሰዓት ላይ በደንብ ነው በቃ ጅብ ሞተ ተብሎ ወይም ወደቀ እንትን በጥይት ተመታ ተብሎ ተቀራመቱት። ሊያውም በህይወት ከተገኘማ ትልቅ ነገር ነው ይበልጥ። አዎ ይሄ ምንድነው? ሆን ብለው ይፈልጉታል፣ ይዋረሱታል። ለምን? የጅብ ቆዳ ይፈልጋል። የቡዳ መንፈስ ለመዋረስ የጅብ አይን በማታ ማየት ስለሚችል ነው ይሄ ነው የተፈለገው። ስለዚህ ምናልባት ያልተመለሰችው የቡዳ መንፈስ ያለበት ሰው ሌላ ሰው በቡዳም ሊበላ ይችላል ማለት ነው። መጀመሪያ ተበልቶ 7 ዓመት ይኖራል መንፈሱ ያለ ጾም፣ ያለ ጸሎት፣ ያለ ስግደት፣ ያለ ሃይማኖት፣ ያለ መንፈሳዊ ህይወት ዝም ብሎ መንፈሱ እንደገባ 7 ዓመት ከተቀመጠ ይሄ ልጅ ወይ ቢች ልጅ እላዩ ላይ ያለው መንፈስ መጀመሪያ የራሷ የሆኑትን ነገሮች መብላት ይጀምራል። ገንዘብ ስትይዝ ገንዘቧን ያባክናል፣ ልጆቿን፣ ቤት አካባቢ ላይ ያለውን። ከዛ እየወጣ ገና ቀና ብላ የሆነ የልኳንዳ ቤት ስጋም ሊሆን ይችላል ስታየው ትል በትል ነው የሚሆነው። ወይም ሰዎችን ወይኔ ይሄ ዕቃ ሲያምር የሰርግሽ ስጦታ ቆንጆ ነው ብላ ስትል ያ ዕቃ ከሳምንት በኋላ ይሰበራል። ወዲያው ሊሰበር ሁሉ ይችላል። ሌባ ሊመነትፍም ይችላል። ሞባይል ግን አያውቁትም ሰዎቹ። እነሱ ከአይናቸው ይሄ ነገር እንደወጣ አይረዱትም። አያውቁትም። ሃይማኖት ውስጥ አይደሉም። ስልጣን አግኝቷል። ብዙ ጊዜ የቡዳ መንፈስ ያለበት ሰው 3 ጸባይ አለው። አንደኛ የራሱን ህይወት እየበላ እንደሆነ አያውቅም፣ ግን የራሱን ህይወት እየበላ ነው። ሁለተኛ ነገር ደግሞ አስመሳይ ነው። ድራማ የሚሰራበት መንፈስ ስላለ እሱም ሰው ፊት ብሎ ጥርሱን የሚያሳያል፣ ዞር ሲል ይድፋ ይልሃል። በቃ ትወና አይኑ በጣም ገጸ ባህሪ ይቀያየራል። አትይዘውም። የቡዳ መንፈስ ሳትወድ በግድ ጸባይህን ይቀያየረዋል። ሶስተኛው ደግሞ የቡዳ መንፈስ ብዙ ጊዜ የተበላሸ ጸባይ፣ የተበላሸ ባህሪ እንዲኖርህ አድርጎ በዙሪያ ያሉትን ሰዎች አርቆ ብቻ እንድትሆን ነው የሚያደርገው። ማለት በቃ ለሰው የማይመች ማንነት እንዲኖር ያደርጋል። ግን በሲስተም ነው። መንፈስ መሆኑ ከታወቀ በጸበል ይሸኛል። እኛ ሀገር ከሆነ ሌላ አፍሪካ ሀገር፣ ሌላ ዓለም ላይ ከሆነ ግን እንደ አንድ ትልቅ አይኪው ወይም እንደ ትልቅ ችሎታ እንደሆነ ተፈጥሮ ቴንደንሲ ዝንባሌ ብለው ስለሚቆጥሩት ተመችቶት ነው የሚኖረው። እኛ ሀገር ግን መንፈስ መሆኑ ከታወቀ ጸበል ትሂድ ስለሚባል ይላል። ስለዚህ በሲስተም ነው የሚኖረው። ምናልባት ክርስቲያን በሲኦል በማስገባቱ ተሸላሚ ስለሚሆን ይመስለኛል። በጣም የዚህን ያክል ታዲያ እንዴት ይታገላል? እንደሚያዝ ካወቀ እንደምናንገላታው ጸበል ቦታ ላይ ተኮነ ልቀቅ አለቅም እቆያለሁ ይላል። ምን ይሁን አስጨነቀው? ለምን ይቃጠላል? ምን አይሄድም እል ነበር እኔ። ምናልባት ይሸለም ይሆን? ሉሲፈር ይሸልሞ ይሆን?
የሚገርም ነው እኔ አላውቅም ባህሪው ሆኖ ነው